እንዳለ አሁን ከ100% 90%ዎቹ ትርጉምን አያውቁትም ምን እንደሆነ ቁርአኑን ያውቁታል። እኔ በዛ ምክንያት ነው እያልኩ ነው። እሺ አሁን ስለና ከስልምና ያወጣበት ምክንያት እየነገርከን ስለሆነ እስከ ያሲን ድረስ ቀርተሃል አይደለ? አዎ እስከ ያሲን ድረስ ቀርቻለሁ። አሁን ቀርቻለሁ ግን የተወሰነ አሁንም አውቃለሁ። እሺ ሱረቱል ኢጃዛ እንቀራለን እስኪ አንድ ጊዜ አጭሩ አለ ጠይቀ ሱረቱል ኢጃዛ አሁን ለምሳሌ እና አሁን በጭንቅላቴ የተያዙት እና ወቲኒ ወዘይቱን እና ኢዛጃና ሱሩና እነዛ ናቸው ማቃቸው። ሱረቱል ኢጃዛ እንቀራለን። አጭር ነች እሷ ትንሽ ነች አይደል? አሁን ቆይቻለሁ 5 አመት ነው ከምረን ነው ለእግዚአብሔርን 5 አመት 6 አመት ነው ሰማን እኮ ታሪክ። አሁን ለምሳሌ ይኸውልህ ኢዛጃና ሱሩላ ወልፈት ወራይተናስ ወድኩሉና ይዝን ላይ አስዋጭያን ሁሉ ጨርሻለሁ። እስከ ያሲን ጨርሼ ረሳውታውን ከዛ ወዲህ ተመልሼ አላነበብኩም። ከምረን ነው ለእግዚአብሔር። እሺ ወላሂ አልቀረሁም። ወሽ ታሪክ ስተት ነው ያው ወላሂ ቀርቻለሁ። ወቲኒ ወዘይቱ ወጡር ሲኒ ዋዘል ፈለደላሚን ለቀት ከለግነን ኢንሳን ያሰረ ኤል በምን አወኩኝ? ወላሂ ቀርቼ የቀረሁት ደግሞ ኢቤት ቁጭ ብዬ አይደለም አብሬት የሚባል ቦታ አለ። አብሬት ሄጄ ነው የቀረሁት ማለት ነው። አብሬት ቀንዴ ሁስያ አንድ ጊዜ ሶሊ አረብኛ ስንት ፊደል አለ? ስንት ፊደል ነው ያነበብከው ቃይዳ ላይ? አረብኛ አሁን ፊደሎቹ አሊፍ ባታ ሳ ሀጂም ላ ያን ሁሉ አቃለሁ። የስንት ፊደል አለ ቃይዳ ላይ? ቁርአን ላይ እኮ ገና ነህ አንተ። እሱን ተው ወላሂ ቀርቻለሁ እግዚአብሔርን። ስንት ፊደል ቀራ ቃይዳ ላይ? ፊደል ነው ቀራው። ፊደሎቹን አላስታወስኩም ረስቻለሁ። ጌታስም ኧረ የተወጋ ይሆን አንተ ነሳ ግባ። ምንድን ነው የሚለው? አሁን አልቀራህም እያልከኝ ነው ወይስ ሙስሊም አልነበርክም እያልከኝ ነው? እግዚአብሔርን እላለሁ። አንድ ያክበቃ ይኸውልህ አሁን ተበላበት ይሞርሽ። ከዚህ በኋላ እንደዚህ አይነት ነገር ተው ክርስቲያኖች። ማታም አንድ ልጅ መጣ ጭራሽ የማታው ኡስታዝ ብሎ ነው ስሙን የጻፈው። ታዝነኛላ እሺ በምን ላሳምንህ? እግዚአብሔርን አብሬት ሄጄ ነው ቀራሁት። ሁሴን አብሬት የሚባል ቦታ ታውቃለህ? ጉራጌ ክልል አዳምጠኝ እሺ። ይኸውልህ አሁን ሱረቱል ኢጃዛ እንቀራልኩ ኢዛ ጃአልከኝ ሱረቱል ኢጃዛ የሚባል የለም። ማወቄ ነው የሌለ ነገር የጠየቅኩ አላቆም አላልኩም። ምን አላቆም ረስቻለሁ። አላቆም ኢዛ ጃአ ነስሩላሂ ወልፈቱ ወራይተናስ የድኩሉነ ፊዲንላሂ አስዋጃ ያን ሁሉ ብዙ አውቃለሁ። ወላሂ ተቆም እንደሱ ምን ቁርአን የለም። ኧረ በስመ አብ ወልድ እንደሱ የሚባል ቁርአን የለም። ኢዛ ጃአ ነስሩላሂ ወልፈቱ ወራይተናስ የድኩሉነ ፊዲንላሂ አስዋጅ ይሄ በቁርአን የለም። አስዋጅ ወዱሃ ወለይሊ ኢዛ ሰጃ ይሄም የለም። ከረቡከ ወማ ቀላ ወለላኪረቱ ከይሩ ለከ ሚነኑላ ወለሰይፈ ዩጢከ ረቡከ ፈተርዳ ይሄም የለም። በኢየሱስ ይሄ ሌላ ሃይማኖት መሆን አለበት፣ ሙስሊም አይደለም ማለት ነው የእናንተ። እኔ የቀራሁት አብሬት ሄጄ ጉራጌ ክልል አንዳንዴ ሶሊ መጀመሪያ ሲገባ ማዋተት የጀመረው ምንድነው? በኢትዮጵያ ላይ እኔ ከእስልምና ወጣሁበት ምክንያት በአማርኛ ቁርአን የለም ማለት ትርጉሙን ስላላወቅኩ ነው በቃ።